በእናትህ በጣም እርቦኛል። በቃ የፈጠነ ታክሲዎቹን አስወጥተን ፍርፍር ተራ ሄደን እንበላለን። እሺ ኧረ ቶሎ በል። Fire brigade, me tell you, the fire get red. Hey, Mr. DJ. ምንድነው? አንቺም ሰው ሆነሽ እየተጀናጀንሽ ነው? አንተ ተው። አንቺም ሰው ሆነሽ መጀናጀን ጀመርሽ? ምንድነው? እሺ እስቲ ምሳ ብንበላ ደስ ይለኛል። አንዴ ስጠኝ። አረረ እና መች ነው የምታስተዋውቀኝ? እሺ ስጠኝና እነግርሃለሁ እኮ ንገረኛ። ባላስተዋውቅሃለሁ ትመጣለች። እንካሽ ና በል እንሂድ። አሎ የሱ ነው ተራው። ውጣ አንተ የሱ ነው ተራው። ሸሜ እንካ ስማ፣ ያ የዛ ነው። የትኛው? የቀዩ? አዎ አዎ መጣው። አንተ ና እዲ እኔ ደውልሽ ነበር እኮ ምን ሆነሽ የመጣሽ? መኪና ላይ ማበረር ምናምን ያልኩህ ለዚህ ነው እንዴ? ታዲያ ሌላ ምን ጠብቀሽ ነበር? እኔማ አስመጭና ላኪ ይመስለኝ ነበር። አንቺ እናቴ ትቀልጃለሽ። ታሬ ሲመጣ አቀበላለሁ እልካለሁ። ከዚህ ከታክሲ ለቃቅመው ባመጣው ገንዘብ ነው እንዛ ልጋብዝሽ አልከኝ። እና ምን ነው ችግር አለው ታዲያ? ችጋራም መጀመሪያ በሁለት እግሩ ቁም። ደግሞ ምሳ ትላለክ እንደ ደህና ስራ እንዳለው ሰው። ስሚ አንቺ አፍ ሲከፈት ጭንቅላት ይታያል። እሺ እንኳንም መተሽ ሰሬን አየሽው፣ እኔም እንኳን አየሁ። ካሁን በኋላ ተገቢ እንደተሽ እንዴት ትጥላለህ? አውቄ የጣልኩት ነው ይመስልህ? መጠንቀቅ ነበረብን ነው እያልኩ ያለሁት። የያዝነው ፋይል ከሌብነት ለአንዴና ለመጨረሻ ጊዜ ነበር የሚያስወጣን። ሲቀጥል ደግሞ አንድ ሰው ቢያገኘው ከርቻሌ እንደምንወረወር አታውቅም ነው ወይ? ያናይ በቃጥና ይኸውልሽ፣ ያናይ ምን መሰልሽ፣ በመጀመሪያ ፈልገነው አይደለም እዚህ ነገር ውስጥ የገባነው። ሲቀጥል ደግሞ ያየሽውን ነገር በሙሉ ማመን የለብሽም። ያው ባታዩ ደስ ይለኝ ነበረ። እንዴ ምንድነው የምትቀባጥረው? ለሰው የሚሰጠቅ ይሆናል ብዬ ስላሰብኩኝ እንደተጠቀለለ ነው ያስኩት። ባለፈው እኮ ስጠራ ካልሰማህ እና ምንም አላየሽም? ኧረ እኔ ምንም አላየሁም። ያው እኔ በባህሪ ደንበኞች ያዘዙት ዕቃ ሳይከፈት እንዲደርሳቸው ስለምፈልግ አይደል? አዎ ያው ደንበኞቻችን እንዲከፉብን ስለማንፈልግ ነው። ደንበኛ ንጉስ ነው አይደል የሚባለው? ድምጽ ግን አዲስ አልሆነብኝ። በቃ ሲላይ እኔ ልሂድ። ምንድነው እንደሱ የምታፈጭብኝ? ወድጄሃለሁ። ባለፈው ሳልነግርህ የቀረው ተይ ነበር፣ ግን ከዛ በፊት ላውራክ እፈልጋለሁ። ማፍቀር እፈራለሁ አውቃለሁ። በቅጡ እንኳን ቁጭ ብለን አናውቅም፣ ግን ነፍስ ከነፍስ እንደገጠመች የገባኝ ሀብሌን በጓደኛ ካሰረቀት ይመልስክልኝ ቀን ነበር። ውስጥ ምን እንዳለ ይቻል አይኖች ውስጥ ብዙ ነገር ይቻል ሲል አምላክ እኔ ወድጄሃለሁ። ኧረ በጊዮርጊስ ምንድነው አስጨነቅሽኝ እኮ። ሌባ ነህ አይደል? ቀና በልና ንገረኝ፣ ሌባ ነህ አይደል? ስለዚህ እኔን የምትፈልገኝ ከሆነ ውሎህን፣ ማንነትህን፣ ጓደኛህንም ጭምር እንድትቀይርና ሰላማዊ ሰው እንድትሆን እፈልጋለሁ። ምን ማለት ነው? ዳግም እኮ አብሮ አደግ ጓደኛዬ፣ ውሎዬም ቢሆን ያደግኩበት። እኔን የምትፈልገኝ ከሆነ ገና ምንም ሳንጀምር ሁሉም ነገር መስተካከል አለበት። አስብበትና ውሳኔን ንገረኝ። ቻው። አረ ፈጣሪን ፍራ። እኔ ከክፍለ ሀገር መምጣቴ ነው፣ ምንም የለኝም። ዝም በል አልኩህ አንዴ። አረ እሱ ቆሎ ነው። እዴ አረ የስለት ብር ነው እንዳትቀጻ። አው እሱ ራሱ ነው። ሂድ እባክህ አንተ ደግሞ ሂዳውን ከዚህ እግዚአብሔር ያክብርልኝ። አንተ ምን ሆነ ነው? አንተ ካንተና ከሷ እንድመርጥ ጠይቃኛለች። ማናት? ሀና። እቺ ደግሞ ምን ነው ፍላጎቷ ቅጣጣ። ገደል ግቢ በላት እባክህ። ዳግም ወድጃታለሁ። እና የወደድካት እንደሆነ ደግሞም ትክክል ናት። ሌባውንም እስከመቼ? ኧረ እባክህ የኛ ሌብነት ዛሬ ነው የሚታየው። ዳግም ወድጃታለሁ እያልኩ እሷን የሚያሳጣኝን ምንም ነገር ቢሆን ማድረግ አልፈልግም። አብሮ አደግ ጓደኛ ለሴት ብለህ መተው ቢኖርብስ? አደርገዋለሁ።
ወይኔ በጊዮርጊስ ቆይ እሷ ማን አባቷ ሆና ነው አሁን መታፈላጭ ቆራጭ የምትሆን? ስትፈልግ ገደል መግባት ትችላለች። እሺ እኔ እናንተ ያሳለፍነውን አንዱን መከራ ብታውቅ ኖሮ እንደዚህ ለማለት ባልደፈረሽ ነበር። አንተም ካላበርክ በስተቀር ያሳለፍነውን መከራን እያወቅክ ማንን ልምረጥ ብለህ የምታስብ አይመስለኝም። ለዛሬ ሰክረ እንደሆነ ቆጥሬ ዝም ብያለሁ። ነገ ግን ከብደት ስትነቃ ደውለህ ገደል ግቢ ትላታለህ። ነገ እዚሁ ተመልሰህ እንድመጣ እጠብቅሃለሁ። ወንድም ነኝ። እሺ ሄሎ ሀና፣ ወስኛለሁ። ዳግም ሲላምናክ መልእክት አስቀምጦልሃል። የምን መልእክት? ራስህ ብታየው ይሻላል። አይኔ ያረፈብሽ ሁሉ ለኔ ነው? አዎ ሁሉንም ነገር አስተካክያለሁ። ከዚህ በኋላ ልሰርጥ አብረን መሆን እንችላለን። አሁን መሄድ አለብኝ። ቁጭ ብለን በደንብ እናወራለን። እሺ ሀና ከማይን ሰው ጋር ጨዋታ እንደጀመረ ነግሬው ነበር። ሰማኛለህ? ማን እንደሆንኩኝ ያወቀኝ አልመስለኝም። መዳፈር ከሌለበት ሰው ጋር ባትዳፈር ያንተ ነው። ግን በዚህ ፍጥነት በዝረራ በጭራሽ አሸንፋለሁ ያልጠበቅኩ። እልህኛ ነሽ እኮ። አይ ሲላማክ ለዚህ አሸነፍ። ስንዴኔ ፍቅር ሪላክስ ማድረግ ፈልጋለሁ። እሺ እኔ ቆንጆ በልነዳው ሳይገባኝ ቀርቶ ነው ይቅርታ አርጊልኝ። ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣው ወደድኩሽ ልልሽ ልነግርሽ። እሺ ደውልልሻለሁ። ሃይ ዳጊ በዬ ነበርኩ። ያችን ውሻ ረሳት አይደል? ምንድነው የምትለው? አውቀህ ነው እንዴ? ምን አረኩ? ለምንድነው ረሳት የምትለኝ? ታዲያ ምን አረኩ? ለምን ረሳት ብለህ ታስታውሰኛል? ኧረ እኔ አላወቅኩም እንደዚህ እንደሚያናድድ። አውቀህ ነው እንጂ ሆን ብለህ ገና ከልብ ያወጣኋትን ረሳት ብለህ የምታስታውሰኝ። ድጋሚ እሷን እያስታወስኩኝ ልታመም ልጎዳ? እዘንልኝ እንጂ ለምንድነው በልቤ ውስጥ የተዳፈነውን እሳት ምጭርብኝ? እሺ በቃ እሺ አትበለኝ። ህመሜ እንደሚገባው ሰው በቃ ተወኝ። ልኑርበት